በቀደመው ጊዜ ድሮ ማለት ነው በየፊልም ቤቱ እንደ ብርቅ በተለየ ቀን በተለየ መንገድ በካሴት ብቻ ሰዎች ተሰብስበው በተለየ ሂሳብ ሲታይ እና ማንም በቀላሉ የማያገኝ የነበረው ወይም ደግሞ የማያየው የነበረው የወሲብ የፖርን ፊልም ዛሬ በቀላሉ በስልኮቻችን በታብሌቶቻችን በላፕቶፓችን እና በቀላሉ በኦንላይን በፍጥነት በጥራትና እንደየምርጫችን የምናየው የሚደርሰንም ነገር ሆኗል። እንግዲህ የፖርን ፊልሞች የሰውን አእምሮና አካልን በቀላሉ በመቆጣጠር ያ ማለት የተመልካቹን አእምሮና አካልን በቀላሉ በመቆጣጠርና ሱስ በማስያዝ አንድን ግለሰብ ተመልካቹ ማለት ነው በራሱ እንዲያፍር መነሳሳት የጎደለውና ከራሱም ጋርም ከእውነት ጋርም የተፋታ የማድረግ አቅማቸው እጅግ በጣም ሲበዛ ከፍተኛ ነው። በተደጋጋሚ በተለያዩ አጋጣሚዎች ስለ ሱስ አስያዥነቱና ስለ ጉዳቱ በመነገሩ በዚህ ጉዳይ ላይ ብዙ ማለት እውነት ለመናገር አየር መያዝ አልፈልግም። ነገር ግን በዚህ ኢንዱስትሪ ውስጥ የተሰማሩ ተዋናዮች ህይወታቸው ከምናየው ፊልም ጀርባ ምን ይመስላል፣ ከካሜራና ከኛ የተደበቁት ማንነቶች በተለይ ደግሞ ህይወታቸውን በአሳዛኝ ሁኔታ በወጣትነት በተቀጩት በጣም በተለየ ደግሞ ራሳቸውን ባጠፉት ላይ ያሉትን ሐሳቦች ወይም ደግሞ ታሪኮችን እያነሳን እንቆያለን። ታሪኮችን እያነሳን የፖርን ጉዳትን መመልከቱ ስሜት ስለሚሰጥ ነው። ቤተሰቦቻችን ዛሬ ኦገስት አሜስን መረጥን። ኦገስት ማነች፣ ምን ሆነች የሚለውን በትንሹ እያየን አብረን ቆይታ እናደርጋለን። ቀዳሚዎች ነን። ዝናን፣ ገንዘብን፣ ሰላም፣ አስተማማኝ ጥበቃና ከለላ ቃል ይገቡልሃል። የሚፈልጉትን ካገኙ በኋላ ግን እንደማይጠቅም ዕቃ ይረሱሃል፣ እንደ ቆሻሻ አርቀው ይጥሉሃል። አሳዛኙ ነገር ፊልሞቻችን የሚያዩ አድናቂዎቻችንና ተመልካቾች ከካሜራ ጀርባ ያለው የኛ እውነተኛው ማንነታችንና ከነፍሳችን ጋር ያለብንን ሙግት አያዩትም፣ አያውቁትም፣ አይረዱትም። ማንም ሳያውቅህ ሳይረዳ ከራስህም ከማህበረሰብ ጋር ሳትግባባ መኖርና መሞት የኛ የስራችንም የህይወታችንም ክፍል ነው። በቀላሉ እየሞቱ መኖር በሉት። በተደጋጋሚ ይህንን ሐሳቦችን የሚያነሱት የሴት የፖርን ፊልም አክተሮች ናቸው። እንደዚህ ብለው የሚናገሩት ማለት ነው። እንግዲህ ይህንን በተመለከተ ታሪኮችን እያነሳን ማውራቱ በጣም የተሻለ ስለሆነ ዛሬ ኦገስት አሜስን መረጥን። በታህሳስ 2017 የሶሻል ሚዲያው ዓለም በአንድ አሳዛኝ ክስተት መነጋገሪያ ሆነ። የ23 ዓመት የወሲብ ፊልም አክተር ራሷን ማጥፋቷ ዜና ከሆነ በኋላ ከሞቷ አሟሟቷ በሚመስል መልኩ ማነው ለህልፈቷ ተጠያቂ በሚለው ጉዳይ ንትርክ ውስጥ ገባ። የሚገርመው ነገር ስቲል እስከ ዛሬዋ ቀን ድረስ የኦገስት አሜስ ገዳይ ማን ነው ወይም ደግሞ እንዴት ሞተች በሚለው ጉዳይ ላይ ጥርት ያለ መልስ የለም። ኦገስት አሜስ ከ200 በላይ የወሲብ ፊልሞችን የሰራች ዝነኛ የ23 ዓመት ወጣት ራሷን ባልጠበቀችው ንትርክ ውስጥ ያገኘችበት ጉዳይ በትዊተር ገጿ ላይ አጋራች። ያጋራችው መረጃ ምን ይላል? ከማን ጋር ምን መስራት እንዳለብኝ የማውቀው እኔ ራሴ ነኝ። ስለ ሰውነቴ አብዝቼ እጨነቃለሁ የሚለው የትዊተር መልእክቷ ከባድ የማህበራዊ ሚዲያ ጦርነት አስነሳባት። እንግዲህ ኦገስት ይህንን የተናገረችው የግብረ ሰዶማውያንን ወይም ደግሞ በሆሞሴክሹዋል የሆኑትን ወይም ደግሞ ጌይ የሚባሉትን ሰዎች ክብር ለመንካት ወይም ደግሞ ሆሞፎቢክ በሆነ መልኩ ነውና ልትወገዝ ይገባታል በሚል የመንጋ ፍርድ በትዊተር ገጿ ላይ ተዘመተባት ማለት ነው። ይሄ የሀርድ ሜንታሊቲ የሚባለው ወይም ደግሞ የመንጋ እሳቤ ይመሯል ይባላል። ይሄ የፖርን ኢንዱስትሪ ማለት ነውና እዛ ላይ ያሉት አክተሮች ወንዶቹ ሲፈልጉ ሆሞሴክሹዋል በሆኑ የፊልሙ መንገድ ውስጥ ይገኛሉ፣ ሲፈልጉ ደግሞ ወደዚህኛው ይመጣሉ ማለት ነው። ስለዚህ የኦገስት አሜስ ኤጀንት አንድ ፊልም ያዘጋጅላታል። እዛ ፊልም ላይ አብራ የምትተውነው ሰው ከዚህ በፊት የጌይ ፖርን ፊልም ላይ ሲሰራ የነበረና እሱን ትቶ ወደዚህ የመጣ ነውና ከሱ ጋር ስሪ በምትባልበት ሰዓት ላይ እኔ ከዚህ ሰው ጋር መስራት አልፈልግም ነው የኦገስት ሐሳብ ማለት ነው። ምክንያቱም ይሄ ሰውዬ የተለያዩ የአባላዘር በሽታዎች ኤችአይቪን ጨምሮ ተጠቂ ሊሆን ስለሚችል ማለት ነው። እንዳየሁት መረጃ ከሆነ የፖርን ኢንዱስትሪ ላይ ያሉት አክተሮች በየጊዜው የኤችአይቪ ምርመራ ይደረግላቸዋል። ከዚህ ከአባላዘር በሽታ ጋር በተያያዘ ምርመራ ይደረግላቸዋል። ነገር ግን ኦገስት ምርመራውን አላመነችም ወይም ደግሞ ሰውየውን አልተመቻትም። ከዚህ ሰው ጋር ይህንን ነገር አላደርግም ያለችው
ከዛ ዘመቻ ነው የተከፈተባት። ራሽን አጥፊ፣ በጣም ብዙ ነገሮች ነው ከዛ ጋር ተያይዞ የመጡት ማለት ነው። እንግዲህ ይህንን በተመለከተ መረጃዎችን ለማየት እንደሞከርኩት ኦገስት ይህንን ነገር መቋቋም በጣም ከብዷት እንደነበረና ለእያንዳንዱ ለሚመጣባት ይሄ ምንድን ነው የሚባለው ኦንላይን ቡሊንግ ነው የሚሉት እነሱና ይሄ ማንቋሸሹ፣ የመሳደቡ፣ የማሳነሱ አጠቃላይ ከዚህ ጋር ተያይዞ በሶሻል ሚዲያ አካውንቷ ሲደርሳት የነበረውን ነገር ቻሌንጅ ለማድረግ በጣም ተቸግራ እንደነበረ ነው የሚነገረው። ለማንኛውም ኦገስት አመስ ማነች የሚለውን ነገር በተወሰነ እንመልከት እስቲ። ትክክለኛ ስሟ መርሴዲስ ግራውስኪ ይባላል። በነሐሴ 23 1994 በካናዳ በኖቫ ስኮቲያ ነው የተወለደችው። በ19 ዓመቷ ወደ ፖርን ኢንዱስትሪ የተቀላቀለችው ኦገስት በኢንዱስትሪው ትልቅ ስምና ዝና ካላቸው አክተሮች አንዷ ነበረች። በተደጋጋሚ እንግዲህ ባለፈውም የሳቫናን ታሪክ በምናነሳበት ሰዓት ላይ የተመለከታችሁ ቤተሰቦቻችን ኢንዱስትሪው በጣም አዳዲስ ወጣት ሴቶች በሚመጡበት ሰዓት ላይ እንደ ትኩስ ኬክ ነው ተሻምተው የሚያሰሯቸው እና በጣም ዝና፣ ሀብቱ፣ ክብሩ ጠቅላላ የማይመጣ ነገር የለም። ገንዘቡ በቃ በጠቅላላ ከጥቅም ውጭ ነው የሚያደርጓቸው። ከዛም በኋላ ሽልማት አለ፣ ልክ እንደ ኦስካር ማለት ነው። ይሸለማሉ፣ በጣም ፌመስ። ከዛ በኋላ ነው እንግዲህ ችግሩ የሚያጋጥመው ማለት ነው። እንግዲህ ኢንዱስትሪው በሚያዘጋጃቸው ሽልማቶች በጣም ተሸላሚ የነበረችው ኦገስት የራሷ አድናቂዎች የነበሯት እና በድርጊቷ የምትኮራ በሰው ፊት ሳትሸማቀቅ የምትቀርብም ሴት ነበረች ይሏታል። ይሄ እንግዲህ እነሱ ናቸው አድናቂዎቿ ናቸው የሚሉት ማለት ነው። በተደጋጋሚ የሚባል ነገር አለ። የወሲብ ፊልሞችን በምንመለከትበት ሰዓት ላይ እዛ ላይ ያሉ ሴቶች ድርጊቱን በሚፈጽሙበት ሰዓት ላይ በጣም ደስተኛ ሆነው የሚያደርጉ ነው የሚመስለን። በሶሻል ሚዲያ ላይ የሚነዷቸው መኪኖች፣ በውጭ የሚታየው ውጫዊ ማንነታቸው፣ ሀብታቸው እና ራሳቸውን የሚገልጹበት መንገድ በጣም ደስተኛ የሆኑ ነው የሚመስለው። ያው እንደማንኛውም በፖርን ኢንዱስትሪ ያለ ሰው ኦገስት ከውጭ በዚህ መልኩ አድናቂዎቿ ይዋት እንጂ በጣም በአደገኛ ድብርት፣ በጭንቀትና በፍርሃት፣ ባልተረጋጋ ማንነት በቀላሉ በአእምሮ በሽታ ሊገለጽ በሚችል ችግር አብዝታ የምትሰቃይ ሴት እንደነበረች ነው ታሪኳ የሚያሳየው። ነገር ግን በሶሻል ሚዲያ ላይ የነበራት በጣም አክቲቭ የሆነው ማንነት ይህንን ውስጣዊ ስቃይዋን ሸፍኖላት እንደነበረ መናገር ይቻላል። እንግዲህ የማንነት ቀውስ እንደነበረባት ይሄ ዲፕሬሽን ኤንድ አንዛይቲ የሚባለው ወይም ደግሞ ድብርትና ጭንቀት የሚባለው ነገር እንዳለ፣ እንደዚሁም ደግሞ ኢሞሽናል ዲታችመንት የሚባለው ከስሜቷ ከራሷ ስሜት ከእውነተኛ ስሜቷ የተፋታ ማንነት እንደነበራትና በጣም በአይምሮ በሽታ በጣም ስትሰቃይ የነበረች ሴት እንደነበረ ነው የሚነገረው ማለት ነው። በካሜራ ፊት የተደበቀ ማንነት በሚባልበት ሰዓት ላይ በነገራችን ላይ ቤተሰቦቻችን በካሜራ ፊት ደስተኛ የመምሰል ነገር ግን በግል ህይወታቸው በፍርሃት በሀፍረትና በዝምታ እንደዚሁም ደግሞ ከወላጆቻቸው ከቤተሰቦቻቸው ከቅርብ ቤተሰቦቻቸው የተነጠለ ማንነት እንደነበራቸው ነው እንግዲህ ወይም ደግሞ እንደሚኖራቸው ነው የሚያሳየው ማለት ነው። እንደ ትዊተር ያሉት የሶሻል ሚዲያ ፕላትፎርሞች ለኦገስት ውጫዊ ገጽታዋን ለመገንባትና በውስጧ የተደበቀውን ማንነት እንድትሸፍነው ቢያደርጋትም አንዳንዴ የምትሰጣቸው አስተያየቶች በሰዎች ዘንድ እንድትጠላና በዛው በትዊተር ዛቻዎች፣ ስድቦችና ማንጓጠጦች እንዲደርሱባት ምክንያት ነበሩ ይላል ያየሁት መረጃ። እንደዚህ አይነት ነገሮች በነገራችን ላይ ፕሮግራም በሚሰራበት ሰዓት ላይ ታሪኩን በደንብ ማጥራትና ከተለያየ አንግል መመልከትም አስፈላጊ ስለሆነ የኦገስትን ታሪክ ለማየት በመሞክርበት ሰዓት ላይ ያየኋቸው መረጃዎች ለምሳሌ በኦንላይን እሷ ላይ የደረሰውን አይነት ማንጓጠጥ በሌሎች ሰዎች ላይ ታደርስ እንደነበረም የሚነገሩ ታሪኮችን ተመልክቻለሁ። ለማንኛውም ዝናን፣ ገንዘብን፣ ሰላምን፣ ደስታን፣ ከለላን ሁሉን ነገር እሰጣለሁ ብሎ ቃል የገባላት የፖርን ኢንዱስትሪው ጀርባዋን ነው ያዞረባት ማለት ነው። ለኦገስት በአጠቃላይ በሰውነቴ የማዘው እኔ እንጂ ቀጣሪ አይደለም የሚለው የሶሻል ሚዲያ መልእክቷ ከባድ ጣጣ ይዞባት ከመጣ በኋላ ኦገስት ነገሩን ለማረጋጋት ለማስረዳት ብትሞክርም የፖርን ኢንዱስትሪ የሚመራው በመንጋ ሀሳብና በመንጋ ፍርድ ስለነበር የእሷን ሀሳብ ተረጋግቶ የሚያዳምጥና እንደ አንዲት ሴትና ሰው ሊያያት የፈለገ ማንም ሰው አልነበረም በነገራችን ላይ ማለት ነው። ወትሮም ተሰባሪ ማንነት የነበራት ኦገስት ብቻዋን ልትታገላቸው የሞከረችው የኢንዱስትሪው አንቀሳቃሾች ተረባርበው እስኪበቃት ወገሯት ይላል
ያየሁት መረጃ ማለት ነው። እንግዲህ ያነሳችው ሀሳብ ይሄ ከጌይ ፖርን ሲሰራ የነበረው ሰው ጋር አሁን እሱን ትቶ ወደዚህኛው ቢመጣ እኔ ለራሴ ለሰውነቴ ይጠነቀቃለሁ እና ምርመራ ቢያደርግም የአባላዘር በሽታ እንደሌለበት ምርመራ ቢያደርግም የኤችአይቪ ምርመራ ቢያደርግም ደስተኛ አይደለሁም ከሱ ጋር መስራቴ። ስለዚህ ከሱ ጋር አልሰራም የሚለው ሀሳብ ሙሉ በሙሉ ኢንዱስትሪውን ያነቃነቀው በነገራችን ላይ ኢንዱስትሪውን እንጫጫው ማለት ይቻላል። እንግዲህ ኦገስት ይህንን መቋቋም አልቻለችም። በቀላሉ የሚሰበር ማንነት ነው የነበራት። በጣም ከአባቷ ጋር ግንኙነት አልነበራትም። አባቷ አያናግራትም፣ ዘግቷት ነበር የሚባል ነገር አለ። ይሄ በጣም ይሰብራት የነበረ በጣም ከባድ በጣም ሲያስጨንቃት የነበረ ነገር እንደሆነ ነው ሲነገርም የነበረው ማለት ነው። በተለይ ደግሞ ያው ሶሻል ሚዲያ ላይ ሲደርስባት የነበረው ይሄ ኦንላይን ቡሊንግ የሚሉት እሷን የመስደቡ የማንቋሸሹ ክብሯን ዝቅ የማድረጉ ዘመቻ አንቀሳቃሹ ዋነኛ ሲመራ የነበረው ከአንተ ጋር አብሬ አልሰራም ያለችው ሰው ነበር እና እሱ እንደውም ያላት ምንድነው ገመድ ወይስ ሳይናይድ ላምጣልሽ ያላት ራስሽን ልታጠፊ። ሳይናይድ ማለት እንግዲህ ኪኒን ነው፣ ራስ ማጥፊያ ኪኒን ነውና በሁለተኛው ዓለም ጦርነት የጃፓን ወታደሮች ሊማረኩ ሲሉ ይህን ሳይናይድ የሚባለውን ኪኒን ይወጡ ነበር አሉ። ምክንያቱም እንዳይማረኩ ወይም ደግሞ በጠላት እጅ እንዳይወድቁ ማለት ነው። እና ይህ ሳይናይድ የሚባለውን ኪኒን ወይስ ገመድ ይሻልሻል የሚል ራስሽን ለማጥፋት ምክንያቱም ከዚህ በኋላ አንቺ ለኛ ምንም አታረጊልንም አይነት ነገሮች ነው የተናገረው ማለት ነው። ይህን ሁሉ ነገር መቋቋም ያቃታት ኦገስት በታህሳስ 5 2017 ከሎስ አንጀለስ ከተማ ወጣ ባለ ሰሜናዊ የሎስ አንጀለስ ከተማ ወጣ ባለ በመኪና የአንድ ሰዓት መንገድ ይሆናል ከማሪሎ ግሩፕ ፓርክ በተባለ አካባቢ ራሷን ዛፍ ላይ ሰቅላ ተገኘች ማለት ነው። እንዳየሁት መረጃ ከሆነ በነገራችን ላይ የኦገስት ባሏ ራሱ የፖርን ፊልም ዳይሬክተር ነውና እሱም ራሱ ከእንደዚህ አይነት ነገር ሳይድ አድርጎ እንደነበረ ወይም ከነሱ ጋር ወግኑ እንደነበረ ነው እየተነገረ ያለው። ብቻዋን ተነጥላ ቀርታ እንደነበረ ነው ሁሉም ተረባርቦ እንደዘመተባት ነው መረጃዎች የሚያሳዩት ማለት ነውና እንግዲህ ራሷን ዛፍ ላይ ሰቅላ ተገኘች ማለት ነው። በጣም የሚያስገርመው ነገር ያኔ ፊልሙን ስትሰራ ዙሪያን ሲከቡ የነበሩ ወይም ደግሞ ሲያጨበጭቡላት የነበሩ የኢንዱስትሪው አንቀሳቃሾች ዞር ብሎም አላዩዋትም። በነገራችን ላይ የት ገባችም ያለ ሰው የለም። ለሁለት ቀናት አካባቢ ከማህበራዊ ሚዲያ ርቃ ነበርና ምን ሆና ነው ያለም ሰው አልነበረም። በዛን ወቅት ላይ በሎስ አንጀለስ ከፍተኛ የደን ቃጠሎ የሰደድ እሳት ቃጠሎ ነበርና እሷ ከባለቤቷ ጋር የምትኖርበት ቤትም በዚህ አካባቢ ችግሩ ስለነበር ኢቫኩዌሽን ወይም ደግሞ ቦታ መልቀቅ አለባችሁ ተብለው ባሏ ሆቴል ላይ ነበር ያለውና ደውልላት ነበር ነው የሚለው እሱ። በነገራችን ላይ መረጃዎቹን ለማየት በሞክርበት ሰዓት ላይ እንግዲህ ሁለት መላምቶች ናቸው የሚታዩት። አንደኛው ራሷን አጥፍታለች ነው። ሁለተኛው ደግሞ ይሄ የጌይ ኮሚኒቲው ወይም ደግሞ የሆሞሴክሹዋል ኮሚኒቲውን ሆሞፎቢክ በሆነ መልኩ ወይም ደግሞ አግላይ በሆነ መልኩ ሀሳብ ስላጋራች ከነሱ አንዱ እንደዚህ አይነት ህይወቷን አጥፍቶ ሊሆን ይችላል የሚል ነው ሀሳቦች እየተነሱ ያሉት። ስቲል እስካሁን ድረስ የሞቷ ጉዳይ እንዴት ሞተች የሚለው ነገር ሁለት አከራካሪ ነገሮች ነው ያለው። በአጠቃላይ የፖርን ኢንዱስትሪው ከውጭ እኛ በካሜራ የምናየው በጣም ደስተኛ የሚመስሉት በጣም የሚፈለቀለቁትና ደስ እያላቸው ድርጊቱን የሚፈጽሙ የሚመስለን ነገር ግን ከበስተጀርባ በጣም ከባድ የሆነ የማንነት ቀውስ፣ የድብርትና የጭንቀት እንደዚሁም ደግሞ የስሜት መለያየት የኢሞሽናል ዲታችመንት የሚባለው ነገር በጣም የሚያጠቃቸው ራሳቸውን ለማጥፋት በጣም የቀረቡ ናቸው። በነገራችን ላይ ያየሁት መረጃ እሷ ራሷን ባጠፋችበት በዛ በ2017 በፈረንጆቹ ማለት ነው ወደ 7 የሚሆኑ እንደዚሁ የወሲብ ፊልም አክተሮች ሴቶች ማለት ነው ራሳቸውን አጥፍተዋል። በጣም ነው የሚገርመው፣ ራሳቸውን አጥፍተዋል። እና ኦገስት በህይወቷን ባጠፋችበት ሰዓት እንደሚባለው ከሆነ በውስጧ የኮኬን የእጽ ቅሪቱ ተገኝቷል ነው እንግዲህ በተደረገላት ምርመራ ሪሷ ላይ በተደረገው ምርመራ የኮኬን ተጠቅማ እንደነበረ ነውና ይሄ ቶት ፕሮሰስዋን ወይም ደግሞ የምታስብበት መንገድ ላይ በጣም ትልቅ ተጽዕኖ እንደፈጠረባት ነው የተነገረው ማለት ነው። በጣም ነው የሚያሳዝነው። ምክንያቱም ሁላችንም እህቶች ይኖሩናል፣ ሴት ልጆች ይኖሩናል እና በተለይ ደግሞ አሁን ይሄ የወሲብ ፊልም
እንዳለ በየስልኮቻችን ቅድም እንዳልኩት በየታብሌቶቹ በቀላሉ ኢዚሊ ኦንላይን ነው የሚገኙት እና እዛ ላይ በምንመለከትበት ሰዓት ላይ በጣም ደስ ብሏቸው ነው የሚመስለን። ነገር ግን እንዳልሆነ እና በጣም ዳርክ ሳይድ ኦፍ ዘ ሚኒስትሪ ነው ማሳየት የፈለግነው። በጣም አስፈሪ የሆነው በጣም አደገኛ የሆነው መጥፎ ጎኑን ነው ማሳየት እየፈለግን ያለ ነው ቤተሰቦቻችን። ለማንኛውም የኦገስት ታሪክ በጣም የሚያሳዝን ነው። እንግዲህ ቅድም እንዳልኳችሁ ኦገስት ትክክለኛ ስሟ መርሴዲስ ግራቦስኪ ይባላል። የተወለደችው በኦገስት 23 1994 ነው። ኦገስት የመድረክ ስሟ ነው። በፊልም ኢንዱስትሪ የምትታወቅበት የመድረክ ስሟ ነው። ቤተሰቦቿ በጣም ነው ያዘኑት። ከአባቷ ጋር ግንኙነት አልነበራትም። ከሷ ጋር ቅርብ ግንኙነት የነበረው ወንድሟ ነው። እናቷም አባቷም በጣም ርቀዋት ነበረ። ይህም ራሱ ሲጎዳት እንደነበረ ነው የነበረው። በተደጋጋሚ ራሷን ለማጥፋት ስትሞክር እንደነበረና በመጨረሻ እንድትሳካላት ነው። እንግዲህ እንደ ቀልድ አንድ ፓርክ ውስጥ ዛፍ ላይ ተንጠልጥላ ነው እንግዲህ ኦገስት የተገኘችው ማለት ነው። በጣም የሚያሳዝን ታሪክ ነው። ኦገስትን ነፍሷን እንግዲህ በገነት ያኖረው ወይም ደግሞ ነፍስ ይማር ነው የሚባለው። ሌላ መቼም ምንም አይባልም። ፈራጅ መሆን አንፈልግም። ፈራጅ መሆን አለብን ብዬ አላምንም ቤተሰቦቻችን። የትኛውም ሰው በየትኛውም ቦታ ላይ ተመችቶት እንዳልሆነ ማወቅና መረዳት ያለብን ይመስለኛል። ለማንኛውም ቅዳሜዎች ነን። ከኛ ጋር ስለነበራችሁ በጣም እናመሰግናለን። ፕሮግራማችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ።